ጤና ይስጥልኝ እንደምናመሻችሁ ተመልካቾቻችን ከኢቢሲ ከሰዓቱ ዜናዎች ጋር አልጋነሽ ተካነኝ አርስተ ዜና አስቀድማለሁ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በፈቃዳቸው ስልጣን ለመልቀቅ ጥያቄ ማቅረባቸው በሀገሪቱ የዲሞክራሲ ባህል እንዲጎለብት የሚያደርግ መሆኑን የደኢህዴን ማዕከላዊ ኮሚቴ ጽህፈት ቤት ገለጸ። 43ኛው የህወሓት የምስረታ በዓል ዛሬ በተለያዩ ዝግጅቶች ተከበረ። የእስራኤል ፖሊስ በሙስና ወንጀል ከተጠረጠሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የጥቅም ትስስር አላቸው ብሎ የጠረጠራቸውን የሀገሪቱን ባለስልጣናት በቁጥጥር ስር አዋለ። አብራችሁን ቆዩ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በፈቃዳቸው ስልጣን ለመልቀቅ ጥያቄ ማቅረባቸው በሀገሪቱ የዲሞክራሲ ባህል እንዲጎለብት ፋይዳው ከፍተኛ መሆኑን የደኢህዴን ጽህፈት ቤት ገለጸ። የጽህፈት ቤቱን መግለጫ የደቡብ ሬዲዮና ቴሌቪዥን ድርጅት ልኮልናል። አማረ ተመስገን እንደሚከተለው ያቀርባል። የደኢህዴን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ተስፋዬ በልጅጌ በሰጡት ጋዜጣዊ መግለጫ እንዳሉት የደኢህዴን ስራ አስፈጻሚ ኮሚቴ በክልላዊና ሀገራዊ ጉዳዮች ዙሪያ ግምገማ እያካሄደ ይገኛል። ስራ አስፈጻሚው በዝርዝር ከተወያየባቸው አንዱ የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከደኢህዴን ኢህአዴግ ሊቀመንበርነትና ከጠቅላይ ሚኒስትርነታቸው ለመልቀቅ ያቀረቡት ጥያቄው ነበር ብለዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በገዛ ፈቃዳቸው ስልጣናቸውን ለመልቀቅ ጥያቄ ማቅረባቸው ቀድሞውንም ቢሆን ለህዝቡ መለወጥና ለዲሞክራሲ እድገት ከነበራቸው ፍላጎት የመነጨ እንደሆነ ስራ አስፈጻሚው ገምግሟል ብለዋል። አቶ ተስፋዬ ክልላዊ አንድነታችን ወደ ላቀ ደረጃ አሁን ወደ ደረሰበት ደረጃ እንዲደርስ ህብረ ብሔራዊ ክልላችን እንደዚሁ አሁን የደረሰበት ደረጃ እንዲደርስ የመላው ህዝብ ኑሮ እንዲቀየር ወሳኝ አመራር እየሰጡ መጥቷል። የታላቁ መሪ ህልፈት ተከትሎ በታሪካችን ለመጀመሪያ ጊዜ የሰላማዊ የስልጣን ሽግግር እንዲኖር የራሳቸውን ታላቅ ድርሻ ተጫውተዋል። ስልጣን ከተረከቡ ጀምሮ እስካሁን ባለው ጊዜም አገሪቷ በዓለም ፈጣን እድገት እያስመዘገቡ ካሉ ሀገራት አንዷ እንድትሆንና በዲፕሎማሲያዊ ዘርፍም ተሰሚነቷ እንዲያድግ ያላቸው ሚና መቼም የማይዘነጋ እንዳልሆነ አስታውሰዋል። በአሁኑ ጊዜ በፈቃዳቸው ስልጣናቸውን ለመልቀቅ መጠየቃቸው በአገሪቷ ከዚያም አልፎ በአፍሪካ ሀገራት ታሪክ አዲስ ምዕራፍ የከፈተ መሆኑን አብራርተዋል። በሀገራችን ደረጃ ብቻ ሳይሆን በአፍሪካም አንድ ይሄ የሚደነቅ እርምጃ እንደሆነ ለበርካታ የአፍሪካ ሀገሮች ተምሳሌት ሊሆን እንደሚችል ታይቷል ማለት ነው። ከታሪክ አኳያ ድርጅታችን ደኢህዴንም በኢትዮጵያ ታሪክ አንድ አዲስ ትሬንድ እንደ ኢህአዴግ አባል ድርጅት ማበርከት እንደቻለ ኢህአዴግም በዚህ አጋጣሚ አዲስ ታሪክ ለሀገሪቱ የሚያበረክትበት ነባራዊ ሁኔታ እንደተፈጠረ ለማየት ተሞክሯል። በዲሞክራሲያዊ ስርዓት ግንባታ አኳያ ደኢህዴን መለያ እምነት የኢህአዴግ መለያ እምነት ተብሎ የሚታወቀው ስልጣንን ለራስ መኖሪያ ሳይሆን ለህብረተሰባዊ ለውጥ አድርገን ብቻ መጠቀም አለብን ብለን ያስቀመጥነውና በየጊዜው ምናነሳውን ጉዳይ በተጨባጭ በተግባር ያረጋገጠ እርምጃ እንደሆነ ታይቷል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የወሰዱት እርምጃ አዲስ ቢሆንም መለመድ ያለበት መርህ ነው ብለዋል። የመንግስት ኃላፊ ሆኖ ወይም ድርጅትም ኃላፊ ሆኖ እየሰሩ እንዳልሆነና ቦታው ክፍት እንደሆነ የሚቀርቡ የተሳሳቱ አስተሳሰቦች አሉ። ይሄ የመጨረሻውን ውሳኔ በኢህአዴግ ምክር ቤት ደረጃ እስከሚያገኝ ድረስ አሁንም የሀገሪቱ ጠቅላይ ሚኒስትር ናቸው። የኢህአዴግም ሊቀመንበር ሆኖ ይቀጥላሉ ማለት ነው። የደኢህዴን ሊቀመንበርነትን በተመለከተ ደግሞ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ማዕከላዊ ኮሚቴ ጉዳዩ ላይ ተወያይቶ የመጨረሻ ውሳኔ ይሰጣል ማለት ነው። መንግስትም ድርጅትም መደበኛ ስራቸውን እስከዛ እየሰሩ ይቀጥላሉ። ይሄ አዲስ ቢሆንም ወደፊትም እየተለመደ ሊሄድ የሚችል የአሰራራችን አካል አድርጎ መውሰድ ተገቢ ነው። ለመላው አመራራችን አባላችንና ለክልላችን ህዝቦች በዚህ አጋጣሚ የህዝቡ ኑሮ ለማሻሻል በህብረተሰብ ውስጥ የሚመላለሱ አዳዲስ የለውጥ ፍላጎቶችን ማርካት በሚያስችል አቅጣጫ መንቀሳቀስ እንዳለብንና በዚህ ዙሪያ ላይ ስራችን አጠናክረን እንድንቀጥል በማዕከላዊ ኮሚቴው ጽህፈት ቤት ስም ጥሪዬን አቀርባለሁ። ህዝባዊ ወያኔ ሓርነት ትግራይ ባካሄደው የትጥቅ ትግል ከ60 ሺህ በላይ ታጋዮች ለህልፈት ተዳርገዋል። በትግሉም የቅርብ ዘመዶቻቸውን ያጡ የሰማዕታት ቤተሰቦችን የኑሮ ሁኔታ በሚመለከት ሪፖርተራችን ደምስ መኩሪያው ተከታዩን ዘገባ አዘጋጅቷል።
በትግራይ ክልል የክልት አውላላ ወረዳ የምትገኘው የጽጌረዳ የገጠር ከተማና አካባቢዋ ህዝባዊ ወያነ ሓርነት ትግራይ ህወሓት ከደርግ ጋር የትጥቅ ትግል ካካሄደባቸው ስፍራዎች አንዷ ናት። አብዛኛዎቹ የአካባቢው ነዋሪዎችም በትግል ወቅት በቀጥታና በተዘዋዋሪ ተሳታፊ እንደነበሩ መረጃዎች ያሳያሉ። የ95 ዓመት ዕድሜ ባለጸጋዋ እሙሃይ ብርነሽ ቦጋለም የጽጌረዳ ከተማ ነዋሪ ሲሆኑ በትጥቅ ትግል ወቅት 3 ልጆቻቸውን አጥተዋል። በአሁኑ ወቅት 65 ዓመት ከሆናቸው ሴት ልጃቸው ጋር የሚኖሩት እሙሃይ ብርነሽ ህይወታቸውንም በልጃቸው ድጋፍ እየመሩ ይገኛሉ። ሰለስተ እያው ስማና ከሰተ ብርሃን ወደይ ወፍሮ ወደይ የበኩር ልጄን ከሰተ ብርሃንን ጨምሮ 3 ልጆቼን አጥቻለሁ። ይዋውን ደግሞ በልጆቼ ድጋፍና ትንሽ እርዳታ እየኖርኩ ነው። የሙሃይ ብርነሽ ልጅ ወይዘሮ ሮማን በዛብህ በትግል ወቅት 3 ወንድሞቻቸውን ማጣታቸው አሁን እናታቸውን ለመጦር አስገድዷቸዋል። ሟች ወንድሞቻቸው ለህዝብ ጥቅም ራሳቸውን ሰጥተዋል የሚሉት ወይዘሮ ሮማን አሁን እናታቸውን በሚችሉት መጠን እየተንከባከቧቸው መሆኑንም ነግረውናል። ታይሞን የነሆይኖ መልማጥወረን ሆንት መሪያት ታይለብላጁ የሚያግዘን ማንም የለም። መሬት ቢኖረንም እኩሌታውን ሰተን ነው የምናሳርሰው። ወንድሞቼ በህይወት ስለሌሉ የሚደግፈኝ የለም። በ1967 ዓመተ ምህረት በተጀመረው የህወሓት የትጥቅ ትግል ውስጥ በርካታ የትግራይ ተወላጆች ተሳትፈዋል። 17 ዓመታትን በፈጀው የትግል ታሪክ ውስጥ ወደ 60 ሺህ የሚደርሱ ትግራውያን ህይወታቸውን ያጡ ሲሆን ወደ 100 ሺህ የሚደርሱ ደግሞ የተለያየ አካል ጉዳት ደርሶባቸዋል። በትግል ወቅት ልጆቻቸውን ያጡ የሰማዕታት ቤተሰቦችም በቂ ድጋፍ እየተደረገላቸው አለመሆኑ ይነገራል። የትግራይ ታጋዮች ማህበር ዋና ስራ አስኪያጅ ታጋይ ፈናን አብርሃም በክልል ውስጥ ከ52000 በላይ የሰማዕታት ቤተሰቦች ይገኛሉ ተብሎ እንደሚገመት ጠቅሰው ከነዚህ ውስጥ ወደ 15000 ገደማ ለሚሆኑት በክልሉ የሰራተኛና ማህበራዊ ጉዳይ ቢሮ በኩል ከቅርብ ጊዜ ወዲህ ድጋፍ ማድረግ መጀመሩን ገልጸዋል። በጣም አስቸጋሪ ሁኔታ ያሉ የታጋዮች ቤተሰብ ጥናት ተካሂዷል። እንግዲህ የጥናት የተካሄደው ምንድነው ቢያንስ በከፍተኛ ችግር ላሉ ሰማዕታት ቤተሰብ ትንሽ የድጎማ መስጠት አለብን ብሎ ስራ ጀምሯል። እንደ መንግስት ብቻ ሳይሆን ትምት ሌሎች የህብረተሰቡ የሶሳይቲ ማህበር ባለ ይሄን በሙሉ እንትን ይያለ የማገዝ ሁኔታ ተጀምሯል። ዋና ስራ አስኪያጁ ከታጋዮች የኑሮ ሁኔታ ጋር በተያያዘ በአስቸጋሪ ሁኔታ ውስጥ ለሚገኙ አባላትም አስፈላጊውን ድጋፍ ለማድረግ ጥረት እየተደረገ ነው ብለዋል። በጣም በከፍተኛ ችግር ላሉ ታጋዮችም ለ2577 ታጋዮች በየወሩ አነስተኛ ድጎማ ይደረጋል። አሁን ይሄ ተጀመረ ነው ጅማሮ ብዬ ነው ወስደው እንጂ ብዙ ስራ ተሰርተዋል ተብሎ የሚያስደፍር አይደለም። አሁን ድርጅቱም ገምግሞታል። ከአመታት በፊት ልጆቼ አምባገነኑንና ጨቋኙን ስርዓት እንዲታገሉ ሰጥቻለሁ የሚሉት እሙሃይ ብርነሽ በአሁኑ ወቅት ደግሞ ለሀገሪቱ ሰላምና አንድነት ጸሎት እያደረኩ ነው ብለዋል። ሰላም ተምልተረፉ ዘሙ ደቀ ተፈጠሩ ሰላም ከውጊያ ለተረፉና አሁን ላሉ ታናናሽ ልጆቼ ሰላም እንዲሆን እመኛለሁ። ፈጣሪ ሰላም ስጠን፣ ሀገራችንን ሰላም አድርግልን እያልኩ ነው የምጸልየው። 43ኛው ዓመት የህወሓት የምስረታ በዓል ዛሬ በመቀለ በሰማዕታት አዳራሽ ተከብሯል። በዓሉ የተከበረውም ሰማዕታቱን በመዘከር ነው። በበዓሉ ቤተሰቦቻቸውን ለትጥቅ ትግል የሰጡ የሰማዕታት ቤተሰቦች እውቅናና ሽልማት ተበርክቶላቸዋል። በስነ ስርዓቱ ላይ የተገኙት የህወሓት ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በትግራይና በመላ ኢትዮጵያ ህዝቦች ትግል በሀገሪቱ የተለያዩ ለውጦች መጥተዋል ብለዋል። ድሕረ 43 ዓመት እንተራ ሀገርና በህገ መንግስት ትመራ ሀገር ከ43 ዓመታት በኋላ ሆነን ሀገራችንን ስንመለከታት በህገ መንግስታዊ ስርዓት የምትመራና ዲሞክራሲያዊ መብቶች መከበር የጀመረባት እንዲሁም ወጣቶች ተደራጅተው የመሰላቸውን ሐሳብ የሚገልጹባት ሀገር እየሆነች መጣለች። ይህ ደግሞ የሰማዕታት ትግል ውጤት ሲሆን ለውጡ እንዲመጣም አርሶ አደሩም ሆነ የከተማው ኗሪ እንዲሁም ተማሪዎችና መላው የሀገራችን ብሔር ብሔረሰቦችና ህዝቦች ታግለዋል። ሓረስታይ ነበርት ከተማታት ተማሃሮ ሁሉም ህዝብታት ብሔር ብሔረሰባት ስለተቃለሱ ዶክተር ደብረጽዮን ህወሓት ከዚህ ቀደም ያገኛቸውን ተሞክሮች በመቀመር እንደ ፓርቲና መንግስት የተሻሉ ውጤቶችን ለማምጣት በትጋት ይሰራልን ብለዋል። ይህንን ለማሳካትም የካቲት 11 የክልሉ ህዝቦችና መሪ ድርጅታቸው ህወሓት ቃላቸውን የሚያድሱበትና ህዝባዊ ወገንተኝነታቸውን የሚያጠናክሩበት ዕለት እንደሆነም ነው የገለጹት። ህዝብ ትግራይ ምስ ካልኦት ኢትዮጵያውያን ወገናቱ ዘሎ ዝምድናን ምትእሳረኑን ደሊሉ ቅጽል
ብርክት ዝበሉ ስራሕቲ ክንፍጽም ይግባእ የትግራይ ህዝብ ከሁሉም የሀገሪቱ ብሔር ብሔረሰቦችና ህዝቦች ጋር ያለውን ትስስርና አንድነት ተጠናክሮ እንዲቀጥል በርካታ ስራዎችን መፈጸም ይገባናል። አሁን ህወሓት የጀመረውን የጥልቅ ታድሶ መድረክ አጠናክሮ በመቀጠል ከሁሉም የኢህአዴግ አባል ድርጅቶች ጋር የጀመረውን መልካም ግንኙነትም አጠናክሮ ይቀጥላል። ለሀገሪቱ የህዳሴ ጉዞም ሁላችንም የየራሳችንን አስተዋጽኦ ለማበርከት ልንሰራ ይገባል። ኩልና ድማ እጃምና ህንጻወት ናፍትና ህዳሴ ጉዕዞና ምርብራብ ክንአቱ ክንቃለስ ይገባል። በ43ኛው የህወሓት የምስረታ በዓል ላይ ከ500 የሚበልጡ የትግራይና ወደ 100 ገደማ የሚደርሱ የአማራና የአፋር ሰማዕታት ቤተሰቦች ተሳታፊ ሆኗል። ዘገባውን ያደረሰን ሪፖርተራችን ደምስ መኩሪያው ነው። የህወሓት 43ኛ ዓመት የምስረታ በዓል ሲከበር በሀገሪቱ የተገኙ መልካም ድሎችን በማስቀጠል ክፍተቶችን ደግሞ በማስተካከል ሊሆን እንደሚገባ ተገለጸ። በአዲስ አበባ የሚገኙ የድርጅቱ አባልና ደጋፊዎች እንዲሁም በዳግም ታድሶ ግምገማ የተሳተፉ የመካከለኛና ጀማሪ አመራሮች በዓሉን አክብረውታል። በበዓሉ የተለያዩ እህት ድርጅቶችም መልእክታቸውን አስተላልፏል። የበዓሉ ተሳታፊዎች ህወሓት ከአጋር ድርጅቶች ጋር በመሆን በሀገሪቱ መጠነ ሰፊ የልማት ስራዎች እንዲከናወኑ ማድረጉን ገልጿል። በቀጣይም ልማቱን ማስቀጠልና በሀገሪቱ የሚስተዋሉ ጉድለቶችን በሰላማዊ መንገድ ማስተካከል ይገባል ተብሏል። የህወሓት ምክትል ሊቀመንበር ፈትለወርቅ ገብረ እግዚአብሔር በበኩላቸው የካቲት 11 በሀገሪቱ ድሎች እንዲመዘገቡ ከፍተኛ አስተዋጽኦ አበርክቷል ብለዋል። መበለ 43 በዓል ለካቲትና እንተነخبር እንተለና በሐደገት 43ኛውን የምስረታ በዓላችንን ስናከብር የጀመርነውን የልማትና የታድሶ ጉዞ ቀጣይነት ሊያረጋግጥ የሚችል አቅም ይዘን በሌላ በኩል ደግሞ የሚያጋጥሙንን ችግሮች ለመፍታት ቁርጠኛ በመሆን ነው። ህወሓት ከከፍተኛ ጀምሮ እስከ ጀማሪ አመራር ድረስ ያደረገው የጥልቅ ታድሶ ግምገማ ለህዝቡ ተስፋን የሰጠ ነው። ህወሓት በሀገራችንና በክልላችን ብዙ የልማት ድሎችን ማስመዝግቧል። በቀጣይም ችግሮቻችንን እየፈታን ከአጋር ድርጅቶች ጋር በጋራ እንሰራለን። ህወሓት ኢህአዴግ የካቲት 11 1967 ዓ.ም የጀመረው የትጥቅ ትግል ለድል የበቃው ህዝባዊ ዓላማና ትክክለኛ መስመር በመከተሉ ነው ሲሉ የወታደራዊ ሳይንስ ምሁራን ተናገሩ። የኢፌዴሪ መከላከያ ሰራዊት ህዝባዊ ወገንተኛነት ባህሪም ከትግሉ ጊዜ ጀምሮ እየተወራረሰ የመጣ ነው ብለዋል። ሙልጌታ ተስፋይ ተጨማሪ ያለው የካቲት 11 1967 ዓ.ም በቅርብ ዘመናት የኢትዮጵያ ታሪክ ለኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ነጻነት የትግል ችቦ የተለኮሰበት ታሪካዊ ቀን ነው። በአገሪቱ የበርካታ ዘመናት ጥያቄዎች ለመመለስ ህዝባዊ ዓላማ ያነገቡ ታጋዮች ደደቢት በረሃ ገብተው ላደረጉት ትግል መነሻ ቀን። ህወሓት ኢህአዴግ ከ43 ዓመታት በፊት የጀመረውና ለ17 ዓመታት ያደረገው ትግል ውጤታማነትም ህዝቡ ከጎኑ ማሰለፉ ትልቅ ሚና እንደነበረው ይገለጻል። የተመሰረተበት ዓላማ የህዝብ መብት መሰረታዊ ጥያቄዎች የመመለስ ዓላማ ይዞ የተነሳ ማለት ነው። ለህዝብ ብሎ ነው የተነሳ። ስለዚህ ህዝባውነቱም ከዚህ ዓላማው ነው የሚነሳ ማለት ነው። ይሄ ዓላማ እውን ለማድረግ ማንኛውም የሚሰራ ስራ ከዚህ ጋር የተቃኘ ነው፣ ከህዝብ ጥቅም ጋር የተቃኘ ነው። የደርግ ሰራዊት እንግዲህ እንደምናውቀው እስከ ሚሳኤል ታጥቋል። ከተራ መሳሪያ እስከ ሚሳኤል ታጥቋል። አደራጀቱ ጠንካራ ነው፣ በብዛትም ይታወቃል። እነዚህ ነገሮች ግን ትልቅ አቅም የሆነ ምንድነው ህዝባዊነቱ ነው፣ ህዝቡን በመያዙ ነው። በሄደበት ቦታ የትም ቦታ ከትግራይ ምድር ላይም ከትግራይ በሆኑ መሬት ላይም ህዝቡን ቅድሚያ ቦታ ሰጥቶ አክብሮ ዓላማውን እያስረዳ ከጎኑ እያሰለፈ አቅም ነው ያገኘ የሄደው። መረጃዎች እንደሚያመለክቱት ህወሓት ከተመሰረተበት የካቲት 11 1967 እስከ 71 ዓ.ም ባለው ጊዜ ውስጥ ከደርግና ከሌሎች ኃይሎች 85 ጊዜ ወታደራዊ ዘመቻ ተደርጎበታል። በእነዚህ የምስረታ ዓመታት ከባድ ጊዜያት ቢያሳልፍም ትክክለኛ መስመር በመከተሉ ከሌሎች እህት ድርጅቶች ጋር በመሆን ሀገሪቱን ከደርግ ነፃ ማውጣት ችሏል። ህዝባዊ ዓላማ እስከተሸከምክ ድረስ ይሄ እውን ለማድረግ ከራስ መጀመር አለብህ ማለት ነው። ለግዳጅ ለተልእኮ የማሰብ ጉዳይ ዘን ይሄ ተልእኮ ሲሳካ ደግሞ ህዝቡ የሚፈልገውን ዓላማ እውን ለማድረግ በጣም የቀለለ ይሆናል ማለት ነው። ኢህዴን ከዛ ቀጥሎና ኦህዴድ አለ፣ ከዛ ቀጥሎ ኢህዴን አለ። እነዚያ ድርጅቶች ራሳቸውን ችሎ የራሳቸው እስትንፋን ይዞ እንዲደራጁ ከማድረግ አንጻር በስልጠና በማጠናከር አንጻር በሰው ኃይል በማጠናከር አንጻር ህወሓት የተጫወተው ሚና ትልቅ ነው። ያ የተሰለፈ ወታደር አይደለም ዋና ጠላት።
እዛ ያለው ዜጋ እዛ ያለ የጥላት እንደ ኢንስትሩመንት የሚጠቀምበት ኃይል ሳይሞት የሚማረክበት እድል ካለ ይሄ ነው ቅድሚያ የሚሰጠው ማለት የተለያየ ስልት በመጠቀም ስለዚህ ከህጋዊነቱ የሚመነጭ ነው። የአሁኑ የፌዴራል መከላከያ ሰራዊት ከትጥቅ ትግሉ ተሞክሮች የወሰደ ሲሆን ከራስ በላይ ለህዝብ ለዓላማና ለግዳጅ ህይወትን የሚሰጥ ጠንካራና ከሀገሩ አልፎ የሌሎች ሰላም ማስከበር የሚችል ሰራዊት ተፈጥሯልም ብለዋል ባለሙያዎቹ። በኢትዮጵያ ትኩረት ያልተሰጣቸው የጤናና የማህበራዊ ችግሮች አሉ። ብሩክ ተስፋዬ ነኝ። ባልተዳሰሱ የጤናና የማህበራዊ ጉዳዮች ላይ ተከታታይ ዘገባዎችን ይዘን እንቀርባለን በኢቲቪ ዜና። ወደ ዜናዎች ተመልሰናል። የአስቸኳይ ጊዜ አዋጁን በተመለከተ የአዲስ አበባ ከተማ ነዋሪዎች የሰጡትን አስተያየት ተከታትለን እንመለስ። በየቦታው የሚነሱ ሁከትና ብጥብጦችን ለመቆጣጠር መንግስት ካለበት ኃላፊነት አንፃር የአስቸኳይ ጊዜ አዋጁ መታወጁ የህዝቡን ሰላም ለመጠበቅ አይነተኛ መፍትሄ ነው። በጣም እጅግ አስፈላጊ ነው። ምክንያቱም እንዳው ብዙ ንብረት ከመቃጠሉ በፊት ብዙ የሰው ህይወት ከመጥፋቱ በፊት እንደው መቆየት አልነበረበትም። አንደኛ ሀገሪቷን ሊፈታተኑ የሚችሉና ህገ መንግስቱን መጥፎ አደጋ ላይ የሚጥል አደጋ ሲሆን አንዱ የሚታወጅ አዋጅ ነው። ይሄ አዋጅ በጣም አስፈላጊ ነው። ምክንያቱም ምን አለ መሰለሽ ይህች ሀገር እንደ ሀገር ሆና ልትቀጥል የምትችለው ሰላም ሲኖር ብቻ ነው። ሊያረጋጋ ይችላል፣ ግን በቂ መፍትሄ አይደለም። በቂ መፍትሄ የሚያመጣ መንግስት አንድና አንድ መጀመሪያ ያለ ፕሮፖዛል ቀርጾ እውነታ የሆነ ነገር ሲያወርድ ነው። ብዙ ነገር እየሆነ መሆን የሌለበትን ዘገየ። ወዲያው በ3 ቀን በ2 ቀን መሆን ነበረበት። ኢትዮጵያ አሰጊ ሁኔታ ውስጥ ስላለች መታወጁ ምናልባት በንብረት ላይና በሰው ላይ የሚደርሰውን ጉዳት ሊቀንስ ይችላል ብዬ አስባለሁ። ነገር ግን ዘላቂ መፍትሄ ይሆናል የሚለው አላምንበትም። ዘላቂ መፍትሄ አይሆንም አስቸኳይ ጊዜ አዋጁ ማለት ነው። አዋጅ መደረጉ ለተወሰነ ጊዜ ጥሩ ነው ብዬ አምናለሁ። ምንድነው ጥሩ ነው ያልኩበት ምክንያት አንዳንድ የተወሰኑ ቦታዎች ችግር ካለ እነሱን ለመቆጣጠር፣ በአንድ በኩል ደግሞ ኩፉ ነው የምትሉትም አለኝ። ጊዜያዊ አዋጁ ምናልባት በአንዳንድ ሰዎች ተጽዕኖ እንዳያደርግ በቀል አሁን ያ ስልጠና መውሰድ አለበት። ያ ጊዜያዊ አዋጅ ወስዶ ህዝብን ወክሎ ለህዝብ የቆመው ባለስልጣን ወይም የተረከበው አካል ትክክለኛ ሚዛናዊ የሆነ አዋጁን የሚያከብር መሆን አለበት። ወጥተው ለመግባት አስጊ ደረጃ ላይ ነበር ያለ ነው። ለምሳሌ በኔ በቢሮ ደረጃ ብነግርህ ሰራተኛው ወደ ቢሮ መጥቶ ስራውን መስራት አልቻለም። ለምን? የሀገሪቱ ሰላም ስለደፈረሰ። ሀገሪቱ ሰላም ከሌለ መስራትም መውጣትም መግባትም በጣም አስቸጋሪ ደረጃ ላይ ነው ያለ ነው። ይህን ደረጃ ደግሞ መንግስት ዝም ብሎ ማየት እስከሌለበት ድረስ አስቸኳይ ጊዜ አዋጁ በጣም ጥሩ ነው እላለሁ በኔ በኩል። ለምን? ሰው ገብቶ ካልወጣ ስራውን ካልሰራ በምን አይነት መንገድ ነው ሀገሬ ናት ብሎ ማለት የሚችለው? ዘላቂ መፍትሄ የሚመጣው ከላይ ከመንግስት ነው። መንግስት ህዝቡን ለማስተዳደርና ልማታዊ ለማድረግ ራሱ መንግስት መጀመሪያ የአንድነት መንፈስ ሊኖረው ይገባል። ከላይ ያለው አመራር ከማውራት ይልቅ በተግባር ገብቶ በተጨባጭ ስራውን መስራት አለበት። የተሰጠውን ኃላፊነት መወጣት መቻል አለበት። ከላይ ያሉት መሪዎች ጓደኞቻቸው ለዚህ ስርዓት ለዚህ ሰላም ለማምጣት ብዙ ህይወታቸውን የከፈሉ ጓደኞቻቸው አሉ፣ አደራ የሰጧቸው እና ይሄን አደራ ምን ነው ዘነጉት? አሁን ህዝቡ በቃ መልካም አስተዳደር የለም። ከቀበሌ ጀምሮ በመሬት አስተዳደር ይሁን በተለያየ ዘርፍ ህዝቡ በቃ በጣም መሮታል። ሙስና ተንሰራፍቷል። ከሰላም በላይ ምንም ነገር የለም። ልጆቻችን ወጥተው የሚገቡ ሰላም ሲኖር ነው። ሰርተን የምንገባው ሰላም ሲኖር ነው። ተማሪ ተምሮ የሚገባው ሰላም ሲኖር ነው። ሁሉ ነገር ሰላም ነው። እኛ በጥብጥ ምንም ነገር አንፈልግም እና ከሰላም ነው ብዙ ነገር የሚገኘው። መለያየት የለብንም። አንድ ሆነን መንግስታችንም ለሁላችንም እኩል ማየት፣ ኢትዮጵያውያንን በእኩል ማስተዳደር፣ እንደገና ችግርም ካለ እስከታች ድረስ እስከታች በገበሬዎችም ተሄዶ ገበሬዎች ምን ችግር እንዳለባቸው መጠየቅ፣ ወጣቱ ምንድነው ችግርህ፣ ምንድነው የሆንከው፣ ምንድነው ብሎ ማዳመጥ ችግር ነው። በአሁኑ ሰዓት ይሄንን ችግር ያመጣው ይሄንን እንቅስቃሴ ያመጣው ከችግር አንፃር ነው። ህብረተሰቡም በመንግስት ላይ ያለው ፖለቲካዊ ጥያቄውን
በሰላማዊ መንገድ እያቀረበ ያልተፈቱለት የመልካም አስተዳደር ችግሮች ሌሎችም ችግሮችን በሰላማዊ መንገድ እያቀረበ ነገር ግን አብሮነቱን መቻቻሉን የመቻቻል ባህሉን አጎልብቶ ሊጓዝ ይገባል። ይህ ካልሆነ እኛን እንደ ሀገር ለመቀጠል የሚያስችለን አይደለም። አንድነታችንን ልናሰፍን ነው የሚገባው። አሁንም ወደፊትም አንድነታችን ነው የሚሻለው። እግዚአብሔርም ተለያዩ እንዲል መመሪያ አልሰጠም። አንድነታችን ነው። ኢትዮጵያ የምትታወቀው በአንድነቷ ነው። ይሄ ነው ያለው ነገር። ኢትዮጵያና አሜሪካ በንግድ በኢንቨስትመንት በሰላምና በዓለም አቀፍ ጸረ ሽብር እንቅስቃሴ ላይ አብረው እንደሚሰሩ ተገለጸ። የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ ከአሜሪካ ኮንግረስ አባላትና በኮንግረሱ ከኢትዮጵያ ኮከስ አባላት ጋር በዋሽንግተን ተወያይተዋል። በዚህ ወቅት ዶክተር ወርቅነህ እንዳሉት ኢትዮጵያና አሜሪካ በተለያዩ መስኮች እያከናወኑ ያሉትን ተግባራት ለማጠናከር ይሰራሉ። ሀገሪቱ ድህነትን ለማስወገድና የኢኮኖሚ እድገቷን ለማፋጠን ከፍተኛ ርብርብ እያደረገች መሆኗን ዶክተር ወርቅነህ ለአባላቱ አብራርተዋል። ኢትዮጵያ has embarked on a course of economic development. ኢትዮጵያ ላለፉት 14 ዓመታት ባለ ሁለት አሃዝ እድገት በማስመዝገብ በኢኮኖሚው ዘርፍ ለውጥ እያመጣች ትገኛለች። በዚህም በዓለም ላይ ፈጣን የሆነ ኢኮኖሚን እያስመዘገቡ ከሚገኙ ሀገራት ተርታ ለመሰለፍ ችላለች። ኢትዮጵያ የሀገሪቱንና የአህጉሪቱን ሰላም ለማስጠበቅ ከፍተኛ ሚና እየተጫወተች መሆኗንም ተናግሯል። ከቅርብ ጊዜያት ወዲህ በሀገሪቱ ለተፈጠረው አለመረጋጋት መንግስት ለህብረተሰቡ ጥያቄ ምላሽ ለመስጠት እየሰራ መሆኑንም ተናግረዋል። The ruling party, after a thorough assessment in the current situation in Ethiopia, ገዢው ፓርቲ በኢትዮጵያ አሁን ባለው ሁኔታ ላይ ጥልቅ ግምገማ ካደረገ በኋላ መሻሻልና መለወጥ ያለባቸውን ጉዳዮች ለማስተካከልና የህዝቡን ፍላጎት ለማሳካት ውሳኔ አስቀምጧል። በዚህም ግልጽነትና ተጠያቂነትን ባካተተ መልኩ እርምጃ በመውሰድ የፖለቲካ ምህዳርን ለማስተካከል ተስማምቷል። መንግስት ከፖለቲካ ፓርቲዎች ጋርም በምርጫ ህጎች ላይ ማስተካከያ ለማድረግ መስማማቱን ዶክተር ወርቅነህ ገበየሁ መናገራቸውን የዘገበው የኢትዮጵያ ዜና አገልግሎት ነው። በኢትዮጵያ የአርብቶ አደሩን ህይወት ለማሻሻል እየተሰራ ነው። ነገር ግን የእንስሳት ገበያው ባለመጠናከሩ ካለው ሀብት አንጻር የህብረተሰቡ ተጠቃሚነት ብዙ ይቀረዋል። ሙባረክ መሐመድ ነኝ። በአርብቶ አደሩ ህይወት ላይ ያተኮሩ ተከታታይ ዘገባዎችን ይዘን እንቀርባለን። በኢቲቪ በሆቴልና ቱሪዝም ዘርፍ ልዩ ስልጠና የሚሰጥ ተቋም በአዲስ አበባ ሊቋቋም ነው። ፕሮጀክቱ ወደ ስራ ሲገባ በዘርፉ የሰለጠነ ሰው ኃይል ወደ ውጭ የሚልክም ይሆናል። የባህልና ቱሪዝም ሚኒስቴርም በኢንዱስትሪው ያለውን ክፍተት ለመሙላት የሚያስችል ስራ እደግፋለሁ ብሏል። ብርሃን ያየው ተጨማሪ አለው። በኢትዮጵያ የቱሪዝም ዘርፉ ለምጣኔ ሀብታዊ እድገት የሚያደርገው ጠቅላላ አስተዋጽኦ እያደገ እንደመጣ ነው መረጃዎች የሚያመለክቱት። በ2016 የ4 በመቶ ወይም የ3.4 ቢሊዮን ብር ገቢ ድርሻንም ወስዷል። ይህን ድርሻ ከፍ ለማድረግም በተከታታይ ሊሰራ የሚገባ ጉዳይ አለ ነው ያሉት በሆቴልና ቱሪዝም ዘርፍ ከ20 ዓመት በላይ ልምድ ያላቸው አቶ ዜናዊ መስፍን። ጀርመን፣ ፈረንሳይ፣ ጣሊያን ብንሄድ ወደ ቱሪዝም ለመግባት ወደ ሆቴል ኢንዱስትሪ ለመግባት ከፍተኛ ነጥብ ይጠይቃል። ለምን ነው? ይሄ ፐርሰፕሽን ከፍተኛ ስለተሰጠው ነው። ሎዛን እና ኮሮል የሚመሳሰሉ ብዙ የሰለጠኑ የትሬኒንግ አካዳሚዎች የሉም። እንደገና ደግሞ በቱሪዝም ደግሞ በሆቴል በዩኒቨርሲቲ ደረጃም ብቃት ያላቸው ዩኒቨርሲቲዎችም ለዚህ የሚመጡ ነው ያለው። ምክንያቱም ይሄ ከታሪካችን ስንነሳ የአዲስ አበባ ሆቴል ባለቤቶች ንግድ ዘርፍ ማህበራትም በዘርፉ ያለውን የሰለጠነ የሰው ኃይል እጥረት ለመቀነስ የሆቴልና ቱሪዝም ማሰልጠኛ ኢንስቲትዩት ለመክፈት እንቅስቃሴ ጀምሯል። ፕሮጀክቱ በይፋ እየተከፈተ ነው። የሚገነቡት ሆቴሎች በሙሉ የሚጎበኙት ቅርሶች በሙሉ በሰው ሀብት ነው። እንደ ማህበር እኛ ምን አለን ይሄንን ጋፕ እንዴት መድፈን እንችላለን ብለን የዚህን ሆስፒታሊቲ አካዳሚ ፕሮጀክት ጸነስነው ማለት ነው። ይሄው ከ100 በላይ አባላት ያሉት ማህበር በሚገነባው ተቋም የውጭ ምንዛሪ የማስገኘት ፍላጎትም አለው ነው ያሉት የሥራ አመራር ቦርዱ ፕሬዝዳንት አቶ ቢኒያም ብስራት። የራሱ የሆነ ባለ 4 ኮከብ ሆቴል ይኖረዋል ብለን እንጠብቃለን። ምክንያቱም የሆስፒታሊቲ ትምህርት በወረቀት ላይ ብቻ አይደለም በተግባርም ስለሆነ ማለት ነው። የምታየው በጣም ብዙ በርካታ ወጣቶች አሉ፣ ሴቶች አሉ፣ ከአረብ ሀገር የሚመለሱ አሉ። እነሱን አስተምረን አንዱ ወደዚህ ለሀገራችን ስራ ላይ እንዲገቡ ማድረግ ነው። ሁለተኛው ግን ወደ ቀጠና ወደ ሚድል ኢስት ምናምን የመሳሰሉት አገሮችና አህጉራት ላይ የተማረ ሰው ብንልክ የተሻለ ረሚታንስ ይኖረዋል። በዚህ ስነ ስርዓት ላይም ተሳታፊ የሆኑ በሆቴልና ቱሪዝም ዘርፍ የተሰማሩ ተቋማት ለዘርፉ እድገት አስተዋጽኦ የሚያበረክቱ ስራዎችን እየሰሩ መሆኑን ጠቁመዋል። አብረውን የሚሰሩ የሆቴል ነክ ተቋማት በሚጠይቁን መሰረት ባላቸው የስራ መዘርዝር መሰረት ሰራተኞችን ፈልገን በተጠየቅነው ኤክስፒሪየንስ በተጠየቅነው የስራ ልምድ መሰረት
ፈትነን ብቁ አድርገን እናቀርባለን። በሆቴሎች ላይ እኛ እያቀረብን ያለነው የተፈጨና የተቆላ ቡናን ለሆቴሎች ለማሽን እና ለክላይንቶቻቸው እንዲያቀርቡ እንዲሸጡ እናቀርባለን። ደረጃውን የጠበቀ የአገርንም ሆነ የአገር ኢኮኖሚን ከስተመሮችንም ሃንድል እንዲያደርጉ የተሻለ ነገር በማቅረብ ተዘጋጅተን እያቀረብን ነው የምንገኘው። የኢፌድሪ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ወልደማርያም በበኩላቸው ለዘርፉ የሚሰጠው ትኩረት የላቀ ይሆናል። ሚኒስቴር መስሪያ ቤታችን እነዚህን የመሰሉ ተቋማት መከፈት ለተልኮ ስኬት አጋዥ መሆናቸውን በመረዳትና ተቋማቱ እንዲስፋፉ ማድረግም ከተልኮዎቹ አንዱ መሆኑን በመገንዘብ የታሰበውን አካዳሚ እውን እንዲሆን የተቻለውን ድጋፍ ሁሉ እንደሚያደርግ በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። በመጀመሪያው የሆስፒታሊቲ ኢንዱስትሪ የስራ ዕድል ዝግጅት ከ3000 እስከ 5000 ለሚጠጉ ዜጎች የስራ ዕድል ይፈጠራልም ተብሎ ተጠብቋል። የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታልና የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ በጋራ ባለፉት 3 ወራት ውስጥ 131 የልብ ህሙማንን ማከማቸውን ገለጹ። በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የተሰጠው የልብ ህክምና በግል ለመታከም ከ80 እስከ 100 ሺህ ብር ድረስ ወጪ ሊያስወጣ እንደሚችል ከሆስፒታሉ የተገኘው መረጃ ያሳያል። ሆስፒታሉም የልብ የደም መዘዋወሪያ ቱቦ መደፈን አለመደፈኑን ማረጋገጥና ህክምና መስጠት እንዲሁም እነዚህን ቱቦዎች በአርቲፊሻል ቱቦ የመቀየር ስራ ያከናውናል። የቅዱስ ጴጥሮስ ሆስፒታል ዋና ስራ አስኪያጅ አቶ ያዕቆብ ሰማን እንዳሉት ህክምናው ሲሰጥ የነበረው ከተለያዩ ሀገራት በመጡና በሀገር ውስጥ በሚገኙ የህክምና ባለሙያዎች ነው። ባለፉት 3 ወር ውስጥ በአቅሙ ሊሰሩ ከሚችሉ አገልግሎቶች ወደ 131 ታካሚዎች ህክምና አግኝተዋል። እንግዲህ እነዚህ ህክምናዎች የተሰጡት አብዛኛው በዘመቻ ነው። እነዚህ ዘመቻ ከኮሪያ፣ ከአሜሪካ፣ ከህንድ በመጡ ሐኪሞች እየታገዘ ከኛ ሐኪሞች አንድ ላይ ሆነ እየተሰጠ የነበረ። ዋና ስራ አስኪያጁ እንደገለጹት ከ2 ወራት በኋላ ለቀዶ ህክምና የሚያስፈልጉ መሳሪያዎችን በማሟላት ሙሉ በሙሉ ስራ እንደሚጀምሩ በማስተዋወቅም በቀጠሮ ያሉ ታካሚዎች ፈጣን አገልግሎት እንዲያገኙ ይደረጋል ብለዋል። በሆስፒታሉ ህክምና የተደረገላቸው ታካሚዎችን በተሰጣቸው ህክምና መደሰታቸውን ገልጸዋል ሲል የኢትዮጵያ ዜና አገልግሎት ዘግቧል። ጴጥሮስና ጳውሎስ ተባብረው ነው የሚሰሩ። ወደዚህ ተላኩኝ። የተላኩት በስልክ ኮሙኒኬሽን ነው የደረስኩት። ዛሬ ጠዋት ነው። የሚገርመው ነገር የሚያመጡ ሰዎች ተባብረው ወደዚህ ይዘው የመጡ እዚህ በኋላ እዚህ ከገባውበት ጊዜ አንስቶ ደግሞ አልተለዩኝም። 2 ሰዓት ድረሽ ተብዬ 2 ሰዓት እንኳን መድረስ አልቻልኩም። ግን ወደ 4 ሰዓት መጥቼ ወደው ቅልጥፍናቸው ራሱ ለኔ ትልቅ ነገር ነው። የአሜሪካ ወባ መከላከያ ፕሮግራም ለአፋር ክልል 800,000 የአጎበር ድጋፍ አደረገ። ድጋፉ ጤና ጥበቃ ሚኒስቴር ከ3 ዓመት በፊት አሰራጭቶት የነበረውን አጎበር ለመቀየር ታስቦ የተካሄደ ነው። የአሜሪካ ወባ መከላከያ ፕሮግራም ከጤና ጥበቃ ሚኒስቴር ጋር በመተባበር በሽታውን አስቀድሞ ለመከላከል በ6 ሳምንታት ጊዜ ውስጥ በኦሮሚያ፣ አማራ፣ ትግራይና አፋር ክልሎች 6 ሚሊዮን አጎበር ለማሰራጨት እቅድ ይዟል። በአፋር ክልል አፋምቦ ወረዳ በይፋ የተጀመረው የአጎበር ስርጭት በክልሉ 16 ወረዳዎች በሚገኙ ሁሉም ቀበሌዎች እንደሚከፋፈል ተገልጿል። 60 በመቶ የኢትዮጵያ ሕዝብ ለወባ ተጋላጭ በሆኑ አካባቢዎች የሚኖር መሆኑን መረጃው ያመለክታል። ኢዜአ እንደዘገበው የኢትዮጵያንና የኤርትራን ግንኙነት ወደ ሰላም ለመመለስ የሁለቱ ሀገራት ህዝቦች አስተዋጽኦ እንዲያደርጉ ተጠየቀ። በኤርትራውያን የሰላም ኮሚቴና በሴሌብሪቲ ኢቨንት አዘጋጅነት በአዲስ አበባ የፓናል ውይይትም ተካሂዷል። በውይይቱ ላይ የተገኙት የቀድሞ ፕሬዝዳንት ግርማ ወልደ ጊዮርጊስ የዚህ አይነት መድረኮች የሁለቱን ሀገራት ህዝቦች ለማቀራረብና በመንግስታቱ መካከል ሰላማዊ ግንኙነት እንዲፈጠር ያግዛል ብለዋል። መድረኩ የሁለቱ ሀገራት መንግስታት ለጉዳዩ እልባት እንዲሰጡትና ሰላማዊ ግንኙነት እንዲፈጠር የኢትዮጵያና የኤርትራ ህዝቦች ጥረት እንዲያደርጉም የተዘጋጀ መሆኑን አስተባባሪው ጠቁሟል። በአዲስ አበባ የተካሄደው ይህ መድረክ በኢትዮጵያ ያሉ ኤርትራውያን ያዘጋጁትና የተሳተፉበትም ነው። በቀጣይም የሁለቱ ሀገራት የሀገር ሽማግሌዎች፣ የሃይማኖት አባቶችና የተለያዩ የህብረተሰብ ክፍሎች የሚሳተፉበት መድረክ እንደሚዘጋጅ ተጠቁሟል። ሪፖርተራችን እዮም ሞገስ እንደዘገበው የኢትዮጵያ ኢኮኖሚ ፈጣን እድገት ሲያስመዘግብ ቆይቷል። ይሁን እንጂ አሁን የውጭ ንግድ መቀዛቀዝ ለኢኮኖሚው ዋነኛ ፈተና ሆኗል። ፌቨንት ሾመኔ በኢትዮጵያ ኢኮኖሚ ፈተናዎችና ስኬቶች ላይ ያተኮሩ ተከታታይ ዘገባዎችን ይዘን እንቀርባለን። በኢቲቪ ዜና በደቡብ አፍሪካ በንብ ማነብ የተሰማሩ ሰዎች ውጤታማ እየሆኑ ነው። ስለ አንዲት በንብ ማነብ ስለተሰማራች